በዛም ቤት ጎረም እንዳለ ኧረ እኔ አልሄድም እንዴ አይና ወጣነት ነው የሚሆንብኝ ባይሆን ከተዋወቅኳቸው በኋላ ይሻላል ኧረ ምንም ችግር የለውም እናቴ ቀለል ያለች ሰው ናት ኖርማል ነው እሷም ደስ ነው የሚላት ብታይሽ አይ ነው ይቅርብኝ አዎ ነው ይቅርባት ማለት ተዋውቃችሁ ቢሆን ኖሮ ብትሄድ ኖርማል ነው የቅርብ ዘመድ ቢሆን ግን የሩቅ ሰው ስለሆነ የሞተው እቺም ተደረበች አያታ አንድ አይነት እኮ ናቸው አሁን ለማንኛውም እሺ ምግብ አቅርቡልን እሷ ካልመጣች አንበላም እንዴ ኧረ እኔ አቀርባለሁ ቆይ በባለፈው ክፍል ምሩ ተሽሏት ቤት እንደገባች አይተናል። ኪራም እውነታውን ሁሉንም ያለውን ነገር እንዳወቀ አይተናል። በዚህኛው ክፍል ደግሞ እንዴት እንደሚሆን አብረን የምናየው ይሆናል። ዛሬ ሰኒዬ በጠዋት ከእንቅልፏ ስትነሳ የተደወለላት ስልክ በጣም ረብሿታል። ስልኩን አንስታ እባክሽ ተይን፣ እህቴንም ታያት፣ ተለውጣ ስታያት ለምንድን ነው እንደዚህ ልትጎጂን የምታስቢው እያለች ከአንዲት ሴት ጋር በስልክ እየተጨቃጨቀች ነው። በጣም ተጨንቃለች፣ እያለቀሰችም ነው። ከዛ ስልኩ ተዘጋ። አምላኬ ወይ ምን ይሻለኛል እያለች ሐዘን ውስጥ ባለች ሰዓት ድጋሚ ስልክ ይጮኋል። ሳታየው ታነሳውና እባክሽ ተይን አንቺ ሴትዮ እንኖርበት ስትል ሌላ ሰው ድምጽ ነው። ለካ ምሩ ናት የደወለችው። ወይ ምሩ አንቺ ነሽ እንዴ ብላ ደነገጠች። ምን ነው ስትላት ምሩ አይ ምንም አለቻትና ለማስቀየስ ሞከረች። ከዛ ምሩም በቃ ነይ ትላታለች ይመስለኛል። እሷም አይ ዛሬ አልችልም አልመጣም ትላታለች። እያለቀሰች ነው ግን ያወቀች አይመስለኝም። ምሩ ግን ደጋግማም ጠይቃታለች። ምን ሆነሽ ነው ስትላት አይ ምንም አልሆንኩም ስለማልተመቸኝ ነው ዛሬ ትልና ነገሮችን ታድበሰብሳለች። ማን ይሆን የሚረብሻት? ኪራና ጽናት ወደነ ምሩ ጋር ሊሄዱ ተዘጋጅተው ተያይዘው ወጥተዋል። ምክንያቱም ስራ አግዥን ብላ ምሩ ደውላ ጠርታታለች። እሷን ስራ ለማገዝ በእጇ የያዘችውን ቢጃማ ይዛ አንድ ላይ የተጓዙ ባለ ሰዓት ድንገት ይቆሙና ወሬ ይጀምራሉ ከኪራ ጋር። ከዛ ይሄ እኮ የነከሌ ቤት ነው ስትለው ቅናት ይጀምረዋል። በጣም እየቀናባት መጥቷል። አንዳንዴ በጣም ኦቨር ሲያፈቅሩ ወንዶች የሚያሳዩት ነገር ነውና ሂጃ ይላታል። ከዛ እንዴ ምን ሆነክ ነው አንተ ምናምን ስትለው ምን እኔ ኪሩቤል ቀናለሁ ቀንቼ መስሎሽ ነው ይላታል። ከዛ እንዴ ምን ሆነክ ነው ምናምን ትሏለች። ሰራተኛ እኮ ነሽ በሰራተኛ መቀና ይመስልሻል እንዴ ይልና ይሄ አንዳንዴ በጣም ደስ የማይል ቃላቶችን ያወጣል። አይዶኖ ለምን እንደሆነ እንድጠላው እኮ ነው የሚያደርገው ይሄ ቃላት። ከዛም ጽናትም ተናዳለች። ግን በቃ ነገሮችን ምንም ቀለል ለማድረግ ስለፈለገች ይመስላል ዛቃለው ሰራተኝነቴን ትለዋለች። ከዛ ቅራለሽ እንዴ በሙሉ ስምሽ በሙሉ ማድረግ ስለጠራሽ ይላታል። ስራ አይደል ለምን ቅር ይለኛል ብላ ትመልስለታለች። ከዛ እሱም በቃ ሂጂ እንደውም ተለያይተን እንሄዳለን እኔ ቀስ ብዬ እመጣለሁ ሲላት እንዴ አንድ ላይ ነው የምንሄደው ብለናቸው አይደል እንዴ እና አንድ ላይ እንሂድ በቃ ደርሰናል እኮ ለምንድን ነው ብቻዬን የምሄደው ትለዋለች። ከዛ እሱም ገፍትሯት ከፊት ጥሏት ይሄዳል። እሷም ትከተለዋለች። ምሩም አማቾቿን ለመለቀበል ሽር ጉድ እያለች ነው፣ ግን ተጨንቃለች፣ በጣም እንፈርታለች። ከዛ ናሆምም አረ በቃሽ ደከመሽ እኮ ይላታል። እሷም ጨንቋታል፣ በቃ መጨነቋ ፊቷ ላይ ያስታውቃል። ከዛ አንቺ በቃ ትጨነቂ ቀለል አድርጊው አልኩሽ አይደል እንዴ እናቴ የምትከብድ ሰው አይደለችም እያላት ነው። ላለመፍራት ትሞክራለች፣ ግን ፈርታለች። ሁሉም ሴት ጋር ያለ ነገር ነው። አማቾቻችንን የመጀመሪያ ጊዜ ለመታወቅ ሁሉም ጋር ያለው ስሜት ነው። ይወዱኝ ይሆን ይጠሉኝ ይሆን የሚለው ነገር በጣም ያስጨንቃል። ምሩም እንደው በቃ በእናቱ ፊት ሙሉ አድርገኝ ፈጣሪ እያለች እየተማጸነች ነው ያለችው። ከዛም እነ ኪራ እንደቀሩ ያወራሉ። እንዴ እየመጣን ነው ብለዋል፣ ደርሰዋል። የኔ እናት ጽናት እኮ እንደውም ቶሎ እንድትመጣ ስራ ግዥን ብዬ ነው የጠራባት፣ ስለዚህ ትመጣለች እያለች እያለ በሩ ይንኳኳል። ከዛም ይኸው እንደውም ስማቸውን ስናነሳ መጡ፣ እድሜያቸው ረጅም ነው እኔ ልክፈትላቸው ብሎ ናሆም ሊከፍትላቸው ይነሳል። እንደተለመደው ጽናትና ምሩ ሲገናኙ እንግዲህ ወሬያቸው አያልቅም። እነሱ መኝታ ቤት ሆና ልብሷን ልትቀየር ስትል እንዴ ምን ልታረጊ ነው ስትላት ስራ ላገዘሽ ነው ፒጃማ ለብሽ ስትላት አይ እኔ ጨርሻለሁ እንድትመጡ ብዬ ነው እንጂ ሁሉንም ጨራርሻለሁ ትላታለች። ከዛ እነ ኪራን ብቻቸውን ቁጭ ብለው ሳሎን፣ ሴቶቹ ደግሞ እየተሄዱ በቃ ከተገናኙ እነሱ መቼም አይላቀቁም እየተባባሉ ባለ ሰዓት እየተጨዋወቱ ባለ ሰዓት ስልክ ይደወልለታል ለናሆም። እናቱ ናት። አንስቶ ሄሎ እማዬ እየመጣች ነው ደረሽ ሲል
እንደማይመጡ ይነገረዋል። ከዛ ምን ነው ሲል አቶ ጉተማ ሞቱ ተባለ። ከዛ ወይ በቃሽ እኔም ነገ ቀብር እመጣለሁ አይዞሽ እናቴ ብሎ ስልኩን ይዘጋል። ከዛ ኪራም ምን ነው ሲለው አይ አትመጣም በቃ ማዘር፣ ምክንያቱም ጎረቤታችን አታስታውሳቸውም እኛን ሰውዬ ብሎ ምልክት ይነግረዋል። ኪራም አስታውሳቸው በቃ እሳቸው ስለሞቱ አትመጣም በቃ እኔም ነገ ቀብር መሄድ አለብኝ። ወይ ምሩን ደግሞ አስለፍቻት በጣም ተጨንቃ ተጠባ ስትሰራ ነበር። እንቅልፍ እንኳን ባይኑ አልዞረም። አይ ይደብራታል ምናምን እያለ ባለ ሰዓት በቃ ጥራትና ነገራት ይለዋል። የጽናትና የምሩ ወሬ ማያልቅም። ኪችን ቆሞ እያወሩ ነው። ጽናትም እያበረታታቻት ነው። እንደ ቆንጆ ምግብ እኮ ነው የሰራሽው አትጨነቂ በጣም ነው የሚጣፍጠው እያለች እንዳይጨንቃት ታግዛታለች የጓደኝነቷን። ምሩም አይ እንደው በቃ ምን እንደማደርግ አላውቅም ምናምን ነገር ጨንቆኛል ትላታለች። ከዛ አይዞሽ በቃ አትጨነቂ እያለቻት ነው። ከዛ አንቺም አለልሽ እኮ አሁን እነትዬ ሲመጡ ስትላት እኔ እኮ ሰራተኛ ነኝ ትላለች ጽናት። ከዛ አይ ውይ ይቅርታ አስታወስኩሽ እንዴ እንደዚህ ለማለት ፈልጌ እኮ አይደለም ይቅርታ ስትላት አረ ችግር የለውም ትላታለች። ከዛ ሬት ሄዱ ብለው ደግሞ ጠፉ ብለው እንዳይጨነቁ ብለው ወደ ሳሎን ከነኪራ ጋር ይቀላቀሏቸዋል። ከዛ ምሩ ቁጭ ስትል እንደማትመጣ እናቱ ናሆም ይነግራታል። ወይ ለምን ስትል ለቅሶ ገጠማትና አትመጣም ሲል በቃ ምሩም ነፍስ ይማር ምናምን ብላ ለማጽናናት ሞከረች። ከዛ ናሆምም ነገ ቀብር እንሄዳለን ሲላት እንዴ ኧረ እኔ አልሄድም ፈጣጥነት ነው የሚሆንብኝ ሳላቃቸው አልሄድም ስትል ናሆምም ምን እናቴ ቀልል ያለችናት አልኩሽ አይደል እንዴ እዛው ትተዋወቂያታለች ችግር የለውም ሲል አይ ይቅርብኝ እኔ አልሄድም ስትል ጽናትም ታግዛታለች። የቅርብ ሰው የቤተሰብ ቢሆን ችግር የለውም ትሄድ ነበር። አሁን ግን የሩቅ ሰው ስለሆነ የሞተው ተዋት ታስጨንቃት ባትሄድም ችግር የለውም ብላ ታግዝላታለች። ከዛ አንድ እኮ ናቸው ምናምን እየተባባሉ ኪራና ናሆምም እንደዚህ ሴቶች አንድ ናቸው እየተባባሉ እያወሩ ነው። ከዛ ምግብ አቅርቡልን በቃ እሷ ካልመጣች አንበላም እንዴ ተብሎ ምግብ መጥቶ በሉ ጠጡ። መጠጥም አቅርበው ወይን እየጠጡ ባለ ሰዓት ጽናትዬ ትንሽ ሞቅ አላት መሰለኝ መሳቅ ጀመረች። ኪራም ደስ አለች ሊሰሳከር ሞቅ ሲላት ፍቅር አይደለች እንዲህ ሁሌ ላጠጣት እንዲህ እያለ እየቀለድን ያለው የእሱንም ፈገግታ አይተናል ዛሬ። እስከ ዛሬ ድረስ በጣም እየተረበሸ ነበረ። ዛሬ ግን ጽናትዬ ፈታ ፈታ እያደረገችው ነው ያለችው። ከዛ ናሆምን በቃሽ ብሎ ሞቅ እያለች ነው ብሎ መጠጡን ይከለክላታል። ከዛም በቃ አንድ ጨዋታ ላምጣ ብላ ጽናትም ጨዋታ ታመጣለች። አንድ ሰው ቁጥር ይዛል፣ የደረሰው ሰው ያ ቁጥር ይጠየቃል ትላለች። ከዛ ምሩ እኔን እመኑን ብላ ቁጥሩን ትይዛለች። ከዛ ያ ቁጥር ለጽናት ይደርሳታል። የሚጠይቀው ደግሞ ተቀራራቢ ቁጥር ከእሷ ጋር ያለው ነው ተብሎ ስለተደመደመ ኪራ እንዲጠይቃት ይደረጋል። ከዛም ኪራም ውስጡ የነበረውን አይነት ጥያቄ ይጠይቃታል። ትጠይኛለሽ ይላታል። ከዛ ጽናትም ለምን እጠላካለሁ ስትለው አይ ቀጥተኛ መልስ መልሽልኝ ጨዋታ ስለሆነ ያው ቀጥተኛ መልሱን ለጥያቄው ሲላት እሷም አልጠላክም ታዲያ ለምን ለሌላ ትድርኝ አሰብሽ ሲላት ጽናትም ያንተ እናትና አባትህ ስትል ምሩ ታስቆማታለች። ከዛ በቃ ጨዋታው አልቋል እዚህ ጋር አንድ ጥያቄ አንድ መልስ ነው ትላለች። ኪራም እንዲመለስለት ፈልጎ ነበር። እናቴ ምን ሲላት በቃ ምሩ አፈራረሰችው ጨዋታውን ማለት ነው። ከዛ በቃ ብላ ጨዋታው እንዲቆም አደረገች። ከዛ ናሆምና ምሩ መኝታ ቤት ሲገቡ ናሆም የጠረጠረው ነገር ነበረ። እናንተ ልጆች ግን የደበቃችሁን ነገር አለ እንደ ምሩ ሲላት አረ ምንም የለም ስትለው ኖ ቅድም ጨዋታ ላይ እኮ አስቆምሻት ልታወራ ስትል ይላታል። ምሩም አይ እኔ ምንም የለም ትለዋለች። ከዛ ግን አልተዋጠለትም። የሆነማ የደበቃችሁን ነገር አለ ለምን አስቆምሻት ብሎ ጀርባውን ሰጥቷት ይተኛል። እስከ መቼ ነው ግን ነገሮችን የምትደባብቁት ብሎ ተናዷል መሰለኝ ናሆሚ። ቤት ከደረሱ በኋላ ጽናት የጠጣችው መጠጥ ጨጓራዋን ስላሳመማት መተኛት እንዳቃታት ትነግረዋለች። ኪራም በቃ እኔ እዚሁ ሱቅ እጃችን ጀርባ እዚህ ጋራ አለ ጁስ ቤትና ሄደን ጠጥተን ነው የምትተኘው ሲላት አይ አልፈልግም ልተኛ ስትል ነይ ብሎ በግድ ያስነሳታል። ከዛ ራሴን ችዬ እቆማለሁ ስትለው እንደው ምን ይሻልሻል እያለ ከኋላ እየተከተላት ተያይዘው ወጡ። ምሩና ናሆም ሶፋ ላይ ቁጭ ብለው የፍቅር ጊዜያቸውን እየተወጡ ባለ ሰዓት እሷን እያሻት ጀርባዋን በቃ ደስ ብሏቸው እየሳቁ ባለ ሰዓት ድንገት እናቱ ከች ትላለች። ይደነግጣሉ።
እሱ እንኳን ምንም አልመሰለውም። ምሩ ግን የምትይዘው የምትጨብጠው አጣች፣ ትንቀጠቀጣለች ማለት ነው ቆማ። ከዛ እሱም እናቱን ሰላም ካለ በኋላ ተተዋወቂያት ምናምን ሲል ተርበደበደች። ለካስ እውነቱን ነው ናሆሚ ከሱ የበለጠ አራዳ ናቸው። እናቱ በጣም ቀለል ያለች ናት። በቃ ተመችቶታል እሱ። አላልኩሽም ከኔ የበለጠች ቀልደኛ ናት እያለ የበለጠ ቀለል እንዲላት እያደረገላት ነው። ምሩ ግን ቆማ ቀረች፣ ደንግጣለች። መሄድም መቀመጥም አልቻለችም። ቆማ ስታያቸው እናቴ ቆመሽ እኮ ቀረሽ ቁጭ በብለው በቃ በቀልድ በምንም እያዋዙ ቁጭ እንድትል አደረጓት። በጣም ቀለል ያሉ እናት ናቸው፣ ደስ ይላሉ። እሳቸውም ከየት ነሽ የመጠጥካት ከየትኛው ዛፍ ነች የመሰለች ልጅ ሲሉት ከሐዋሳ ይላቸዋል። ከዛም በጣም ደስ ይላቸዋል። እዚህ ፍቅራችሁ ላይ ደግሞ እንደው አንድ ዱብ የሚል ልጅ ብትወልዱልኝ እያሉ ጭራሽ ወድቃ ወለዱ ሁሉ እየተባሉ ነው። ገና እንዳዩዋት ነው የወደዷት። ኧረ ጎበዝ ኪራ ፍቅሩ በቃ የበለጠ ነው የያዘው ማለት ነው። ከጽናት በጣም እየቀና ነው። ሰኒ ጋር ነኝ እንኳን ስትለው ቅናት እያንጨረጨረው ነው። በቃ ከቤት እንድትወጣ አይፈልግም። ከዛ እየተናደደ ባለ ሰዓት ናሆም ይመጣል። ከዛ ናሆም የደበቁት ነገር እንዳለ ይነግረዋል። ምክንያቱም ተጠራጣሪ ነው። ገብቷቸዋል። ናሆም የዛኔ ለምን አስቆመቻት ምሩ ልታወራ ስትል ሲል አሃ በቃ እኔ ማንን እንዴት እንደማውጣጣ አውቃለሁ ብሎ ኪራ ችግር የለውም አውጣጣቸዋለሁ የሆነ ነገርማ ይዘዋል ብለው አምነዋል። ከዛ ሰኒና ጽናትም ይገባሉ ተያይዘው በጣም ተቀራርበዋል። ብቻቸው ቁጭ ብለው እያወሩ ነው። እኔ እመኝኝ ድል አድርጌ ነው እምድርሽ እያሉ አሁኑኑ ልቧን እያነሳሱት ነው። ምሩዬም ያው ቤተሰቦች እዚህ አይደሉም አልፈጠንም ስትል ኧረ ምንም ችግር የለውም ነግሮኛል ቤተሰቦችሽም ሐዋሳ እንደሆኑ፣ ስለዚህ እኔ ድል አድርጌ ድግሼ እድራቸዋለሁ እኔ ድክ የሚል ልጅ አምሮኛል አይነት ጨዋታ እየተጫወቱ ነው። በጣም ቀለል ያሉ ናቸው። በጣምም ተንከባክባቸዋለች። እሳቸውም ደስ ብሏቸዋል። በዚህ አይነትማ ናሆምዬን የቁርስ የምሳ የራት እያበላሹ ነው ብለው በጣም በቃ ቀልደኛ ናቸው። ተመችተዋታል። የናሆምንም አባት ብትዋወቃቸው ደስ ይለኝ ነበረ አብረውት ቢመጡ ስትል አያው ናሆሚ ከቤት ስለወጣ ተናዶበታል። እቤት መጥተሽ ተተዋወቂዋለሽ አሏት። ከዚህ በኋላ እንኳን ምሩም የምትፈራ አይመስለኝም። ምክንያቱም በጣም ቅልል ያሉ እናት ናቸው። ሄዳ አባቱንም ተተዋውቃ ቶሎ ተድራ እንግዲህ እንደተባለውም ድክ የሚል ልጅም እናይ ይሆናል። የነኪራን ፍቅር የሚቀጥል ይመስለናል። ምክንያቱም በቃ በቅናት እያበደ እያየነው በቅናት እያበደ ነው። በጣም እንደሚወዳት አረጋግጠናል። እናንተም ያረጋገጣችሁ ይመስለኛል። በዛሬው ክፍል እንግዲህ ያው ፍቅሩ ነው እንደሚያንጨረጨረው ተነቅቶበታል ኪራጌም። ለዛሬ የነበረን ክፍል ይሄንን ይመስላል። በቀጣዩ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ደግሞ አበረታቱኝ። አመሰግናለሁ። ቸር ሁኑልኝ።